السلام عليكم ورحمة الله وبركاته ودنا يتكبراتشو يا خالد تيوب ቤተሰቦች እንደምን ቆያችሁ ኢንሻአላህ ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው እሱም ቁርአን ውስጥ ስለሚገኙ ምልክቶች ነው ማለት ነው ቁርአን ውስጥ ስለሚገኙ ምልክቶች ዋና ምልክቶች ነው የምናየው ማለት ነው በእርግጠኝነት አንድ ሰው ቁርአን ገልጦ በሚቀራበት ጊዜ የትኛውም ሶፍሃ ላይ የትኛውም ቦታ ላይ ከነዚህ 12 ምልክቶች ውስጥ ቢያንስ አንዱን ማግኘቱ አይቀርም ማለት ነው ቢያንስ ነው እንጂ ብዙዎቹ ይገኙበታል በየሶፍሃው በመንገልጠን በመንገራ ጊዜ የምናገኛቸው ቁርአን ላይ ወሳኝ ምልክቶች ናቸው ማለት ነው እነዚህ ምልክቶች እያንዳንዳቸውን ትርጉማቸውን የምናይ ይሆናል ማለት ነው ኢንሻአላህ በደንብ ተከታተሉኝ ኢንሻአላህ መጀመሪያ የምናየው ሚም ምልክት የመሰለችው ነው ማለት ነው እቺ ምልክት ግዴታ ማቆም አለብን ማለት ነው ትርጉሙ ይሄ ምልክት በሚመጣ ጊዜ ግዴታ ማቆም አለብን ማለት ነው እዛ ቃል አሁን ለምሳሌ እዚህ እንደምናየው فلا يحزنك قولهم ብለን ማቆም ግዴታ ነው ማለት ነው ቁም ሐረግን በኋላ إنا نعلم ما يسرون وما يعلنون ብለን እንቀጥላለን ማለት ነው ግዴታ ማቆም አለብን ማለት ነው ሁለተኛ ላይ የምናገኘው ምልክት ደግሞ የላም አሊፍ የመሰለው ምልክት ማለት ነው ላም አሊፍ ወይም ላ የመሰለ ምልክት ያለው ነው ይሄ ምልክት ደግሞ የሚም አሁን ያየነው ተቃራኒ ነው እዚህ ቦታ ላይ ማቆም ክልክል ነው ማለት ነው የቅድሞ ያየነው ግዴታ ማቆም አለብን ነው ይሄ ደግሞ እዚህ ቦታ ላይ ማቆም ክልክል ነው ማለት ነው ወይም ላ ተቂፍ እንደማለት ነው ለምሳሌ ሱረቱል ሙዘሚል ላይ እንደምናየው ቁርአኑ ላይ سيكون منكم مرضى واخرون ብለን ነው መቅራት ያለብን ምክንያቱም አቆምን መርዳ ብለን እቺ ምልክት ካለችበት ቃል ላይ ካቆምን የቃሉ መልእክት ይቀየራል ሙሉ በሙሉ ይቀየራል ማለት ነው ስለሆነ ጥንቃቄ ማድረግ አለብን በተለይ እቺ ሚም እና ላም ምልክት ቅድም ያየነው ምልክትና እቺ ላም የምትለው ምልክት ላይ ጥንቃቄ ማድረግ አለብን የቃሉ ሙሉ በሙሉ ትርጉም ስለሚቀየር ማለት ነው እቺ ላም የምትለው ላ ተቂፍ እንደማለት ነው እንዳታቆም ቀጥሎ መቅራት አለብን ሰይኩኑ ሚንኩም መርዳ አሁን እዚህ ላይ አለ መርዳ ብሎ ማቆም አይቻልም የቃሉ የመልእክት ሙሉ በሙሉ ስለሚቀየር ቀጥለን ሰይኩኑ ሚንኩም መርዳ ወአኸሩን ብለን ግዴታ መቅራት አለብን ማለት ነው ቀጥለን መቅራት አለብን ማለት ነው በሶስተኛ ደረጃ ላይ የምናገኘው የሷድ ምልክት የመሰለው ወይም ሲሊ የሚሏት ምልክት ነው ማለት ነው ይሄ ምልክት ትርጉሙ እዚህ ቦታ ላይ ማቆምም መቀጠልም ይቻላል ግን ቀጥሎ መቅራቱ የበለጠ ነው ማለት ነው ሳናቆም ቀጥለን ብንቀራው የበለጠ ነው ጥሩ ነው እንጂ ግዴታ አይደለም እንደቀደሙ ይሄ ቀጥሎ መቅራቱ በላጭ ነው ግን ማቆም መቀጠልም እንደ ፍላጎታችን ነው ግን ቀጥለን ብንቀራው ጥሩ ነው ማለት ነው ለምሳሌ لا يسمعون حسيسها وهم فيما اشتهت أنفسهم خالدون እዚህ ላይም لا يسمعون حسيسها ከሚለው ላይ ها ከሚለው ላይ አለ እዚህ ላይ ማቆም እንችላለን لا يسمعون حسيسها وهم فيما اشتهت ብለን መቅራት እንችላለን አቆመን ግን ቀጥሎ መቅራቱ የበለጠ ነው ስለዚህ ቀጥለን እንቀራዋለን ማለት ነው لا يسمعون حسيسها وهم فيما اشتهت أنفسهم خالدون ሳናቆም እንቀራዋለን ማለት ነው በአራተኛ ደረጃ ላይ የምናየው ቃፍ ምልክት የመሰለው ቅሊ የሚባለውን ቃል ነው ማለት ነው ይሄም የቀደሙ ተቃራኒ ነው ያየነው የዚህም ላይ ማቆምም መቀጠልም ይቻላል እዚህም ላይ አስገዳጅነት የለውም እንደቀደሙ መጀመሪያዎቹ እንዳየናቸው እንደሚም እና እንደላም አስገዳጅነት የላቸውም አሁን የምናያቸው ሁለቶቹ ይሄ የቀደሙ ቀጥሎ መቅራቱ ይበልጣል ነው ማቆም መቀጠልም ይቻላል ግን ቀጥሎ መቅራት የበለጠ ነው ይሄ ደግሞ ማቆሙ የበለጠ ነው ቀጥሎ መቅራት ይቻላል ማቆሙ ግን የበለጠ ነው የዛኛው ተቃራኒ ማለት ነው ቀድም ያየነው የዛ ተቃራኒ አሁን ለምሳሌ فتعالى الله الملك الحق እንደዚህ ብለን መቀራው ነው በላጩ አቆመን ማለት ነው فتعالى الله الملك الحق بلنا قمنا ولا تعجل بالقرآن من قبل أن يقضى إليك وحيه وقل رب زدني علما አቆመን ማለት ነው እንጂ فتعالى الله الملك الحق ولا تعجل ብለን መቅራትም እንችላለን ግን ማቆሙ በላጭ ነው ቅድም ያየናት ሷድ የመሰለችው ምልክት መቀጠሉ በላጭ ነው ይሄ ደግሞ ማቆሙ በላጭ ነው ግዴታነት ግን የለውም ሁለቱም በፈለግነው መቅራት እንችላለን በአምስተኛ ደረጃ ላይ የምናገኘው የጂም ምልክት የመሰለው ማለት ነው ይሄ የጂም ምልክት ትንሿ ጂም የሆነው ማለት ነው ይሄ ምልክት በሁለቱም ላይ እኩል ነው ማቆምም መቀጠልም እኩል ነው ማለት ነው እዚህ ላይ የሚበላለጠው ነገር የለም ከተመቸነ አቆመን እንቀራለን ካልተመቸነ ቀጥለን እንቀራለን እንደቀድሞቹ ማቆም ይበልጣል መቀጠል ይበልጣል አንለም
ይሄ እንደፈለግን ነው። ቁርአን ላይ በጣም ብዙ ጊዜ የሚመጣው ይሄ ነው። ይሄ ደግሞ እንደ ፍላጎታችን ነው። ስንፈልግ እናቆማለን፣ ካልፈለግን ደግሞ ቀጥለን እንቀረዋለን ማለት ነው። እንደ ምሳሌ ከማ ዐለመሁላህ እዚህ ላይ ማቆም እንችላለን። እንደዚህ ብለን ከማ ዐለመሁላሁ ፈልየክቱብ ወልዩምሊል ብለንም መቀጠል እንችላለን። ይሄ እንደ ፍላጎታችን ነው። እዚህ ላይ ምንም አስገዳጅ ሁኔታ የለም፣ የሚበልጥበትም ሁኔታ የለም። ያው ነው። ከተመቻችሁ አቆማችሁ ትቀራላችሁ የምልክት በሚመጣው ጊዜ፣ ካልተመቻችሁ ደግሞ ቀጥላችሁ ትቀራላችሁ ማለት ነው። በስድስተኛ ደረጃ ላይ የምናያቸው እነዚህን ሶስቶቹን ነጠብጣቦች ነው ማለት ነው። ሶስቶቹን ነጠብጣቦች 3 ነጥብ ማለት ነው። ተከታትለው ነው የሚመጡት፣ ከሁለት ቃል ላይ ነው የሚመጡት ማለት ነው። እነዚህ ከሁለቱ ካንዱ ማቆም ይበቃል ማለት ነው። ሁለት ቦታ ላይ ነው የሚመጡት። ሁለት ቃል ላይ የሆነ ቃል አለ። አንደኛው 3 ነጥብ ካንዱ ቃል ላይ ይቀመጣል። ከይሄኛው 3 ነጥብ ደግሞ ሁለተኛው ከሌላ ቃል ላይ ይቀመጣል ማለት ነው። እነዚህ ማለት ከሁለቱ ካንዱ ማቆም እንችላለን። ከሁለቱም ላይ ማቆም አይቻልም። እነዚህ ነጥቦች ካሉበት ከሁለቱም ቃል በአንድ ላይ ማቆም አይቻልም። ቀጥለን መቅራት ግን እንችላለን ሳናቆም ምንም ማለት ነው። ግን ከሁለቱ ካንዱ ማቆም ይበቃል። ከሁለቱም ማቆም ክልክል ነው። ሁለቱንም ትቶ ደግሞ ዝም ብሎ ቀጥሎ መቅራትም ይቻላል። የማይቻለው ከሁለቱም ላይ ማቆም ነው። ምሳሌ እዚህ ላይ እንደምናየው ذلك الكتاب لا ريب ከሚለው ላይ 3 ነጥብ አለ። ፊሂ ከሚለው 3 ነጥብ አለ። ስለዚህ ላ ረይበ ወይም ፊሂ ከሚለው ከሁለቱ አንዱ መርጠን እናቆማለን ማለት ነው። ማቆም እንችላለን፣ አለማቆምም እንችላለን፣ ግዴታ አይደለም። ግን ከሁለቱም ላይ ማቆም አንችልም። እንደዚህ ብለን ማለት ነው። ذلك الكتاب لا ريب ፊህ ብለን መቅራት አንችልም። ከሁለቱም ማቆም አይቻልም። ወይ ሁለቱንም ትተን ቀጥለን እንቀረዋለን ሳናቆም በዚህ መልኩ ማለት ነው። ذلك الكتاب لا ريب فيه هدى للمتقين ይሄ ይበቃል። ذلك الكتاب لا ريب فيه هدى للمتقين ይሄም ይበቃል። ምክንያቱም ላ ረይብ ብቻ ከሚለው ነው ያቆምኩት። ከሁለቱም ነው ማቆም የማይቻለው። ላ ረይብም ፊህም ከሚለው ላይ ነው ማቆም የማይቻለው እንጂ ደግሞ አለማቆም እችላለሁ። ذلك الكتاب لا ريب فيه هدى للمتقين ብለን መቅራት እንችላለን። ብቻ ከሁለቱ ቃል ላይ እንዳናቆም ማለት ነው። በሰባተኛ ደረጃ ላይ የምናየው የሱጁድ ምልክት ነው ማለት ነው። የሱጁድ ምልክት ተብሎ ይጠራል። ይሄ ምልክት በቁርአን ውስጥ 15 ቦታ ላይ ይገኛል ማለት ነው። ይሄ ቦታ በሚመጣ ጊዜ ሱጁድ ማድረግ ሱና ነው ማለት ነው። ሱጁድ ብናደርግ ይሄ ምልክት በሚናገኝበት ሰዓት ከቀራን በኋላ ከአያቱ መጨረሻ ላይ ይሄ ምልክት ከመጣ ሱጁድ ብንወርድ የበለጠ ነው ማለት ነው። ሱና ነው። ሱጁድ መውረድ ጥሩ ነው። በስምንተኛ ደረጃ ላይ የምናገኘው ሚም ነው ማለት ነው። ሚም የመሰለች ምልክት ቅድም አይተናል ሚምን። ይሄ ግን ለየት ይላል። እንዳትሸወዱ እዚህ ላይ በደንብ አስተውሉት። የቅድሟ ቀጥ ያለች ሚም ናት። ያሁኗ ደግሞ ወደታች የወረደች ሚም ናት። የቅድሟ ማቆም ግዴታ ነው ያልና ምልክት አይደለችም። ይቺ ሌላ ነው ትርጉሟ። በደንብ አስተውሏት እንዳትሳሳቱ። በተለይ ይቺ ሚሟ ይቺ ወደታች የወረደች ናት። ይሄኛው እንደምታዩት ወደ ጎን የሆነ ነው ማለት ነው። ይሄ ሚም የሚመጣው ከኑን ቀጥሎ ነው ማለት ነው። ከኑን ቀጥሎ ባ በሚመጣ ጊዜ ኑንን ወደ ባ ቀይረን ወደ ሚም ቀይረን የምንቀራው ማለት ነው። ትርጉሙ ኑንን ወደ ሚም ቀይረን የምንቀራው ማለት ነው። ትርጉሙ ማለት ነው። ይሄ ምልክት እንደምታዩት ሲመጣ ከኑን ቀጥሎ ባ ከመጣ ኑንን ወደ ሚም መቀየር አለብን ማለት ነው። እቺ ትርጉሙ ይሄ ነው። በቃ አሁን እዚህ ላይ እንደምታዩት ከላ ለዩንበዘነ ፊል ሑጠማ ለዩንበዘነ ብለን አንቀራው። ኑን አለች እቺ ከኑን በላይ እቺ ምልክት መጣለች። ስለዚህ በኑን ፈንታ እቺኑ ሚም እናስገባታል ወደ ሚም። ለዩም ብለን እንቀራው። ለዩን ሳይሆን ለዩም ወደ ሚም። ከላ ለዩንበዘነ ፊል ሑጠማ ብለን ማለት ነው። በዘጠነኛ ደረጃ ላይ የምናየው አጠር ያለችው አሊፍ ናት ማለት ነው። አጠር ያለችው አሊፍ ናት። ይህች ምልክቷ ድምፅን ለመሳብ ይጠቅማል ማለት ነው። ይሄ ምልክት በሚመጣበት ጊዜ ድምፅን ሳብ አድርገን የምንቀረው ማለት ነው። ምሳሌ ثم استوى እዚህ ላይ ያለ ሳብ እያደረግን ማለት ነው። ثم استوى إلى السماء فسواهن 7 سماوات በዚህ መልኩ ማለት ነው። ድምፅን ሳብ ለማድረግ ነው የሚጠቅመን ማለት ነው። በአስረኛ ደረጃ ላይ የምናየው ሲን ናት። ትንሿ ሲን ማለት ነው። ይቺ ትርጉሟ ሰክታ ትባላለች። ትንሽ ዝም እንላል።
ለአንድ ሰከንድ ያክል ዝም እንልና እንቀጥላለን። ትንፋሽ አናወጣም፣ ዝም ነው። ሰክተቱ ለጢፋ ይባላል ማለት ነው ቁርአን ላይ። እዚህ ላይ እንደምታዩት ምሳሌው ወቂለ መን ከዚህ ላይ ከኑን በላይ መታለች ይች ምልክት። ስለዚህ እንዳልነው ቆም እናደርጋል ማለት ነው። ወቂለ መን ራቀ ቆም አድርገን ማለት ነው። ትንፋሽም ሳንቆርጥ ወቂለ መን ራቀ ቆም ማድረግ አለብን ማለት ነው። ሌላ ሁለተኛ ምሳሌ ከላ በል ራነ በል ራነ ቆም አድርገን እንቀጥላለን ማለት ነው። በዚህ መልኩ በ11ኛ ደረጃ ላይ የምናየው እቺ ወደ ጎን ስምር ያለ ነገር የመሰለው ከተለመደው አሳሳብ ረዘም ያለ አሳሳብ መሳብ እንዳለብን የሚያሳይ ነው ማለት ነው። ከተለመደው አሳሳብ ይሄ ምልክት ቅድም ካየናት ከአሊፏ በላይ ይመጣል ማለት ነው። የዛን ጊዜ ከተለመደው አሳሳብ በተለየ በደንብ ሳብ መደረግ አለበት ማለት ነው ትርጉሙ። አሁን ለምሳሌ ቅድም ያየነው ምሳሌ መውሰድ እንችላል። ثم استوى ከሚለው ላይ አሁን አለ እዚህ ምልክት ላይ። ስለዚህ ከሌላው በተለየ መልኩ ሳብ እናደርጋለን ማለት ነው። ثم استوى إلى السماء فسواهن سبع سماوات በዚህ መልኩ ማለት ነው። መጨረሻ ላይ የምናገኛት ደግሞ በተለምዶ ሱሙን እያልን የምንጠራት ማለት ነው። ሱሙን እያልን የምንጠራት ናት። ይሄ የአንድ ጁዝ 1/8ኛ ቦታ ላይ የምትገኝ ናት። ሱሙን የሚባለው የአንድ ጁዝ 1/8ኛ የሚገኝ ነው ማለት ቁርአን 30 ጁዝ ነው። እያንዳንዱ ጁዝ ደግሞ 8 ክፍሎች አሉት። በየክፍሉ መጨረሻ ይሄን ምልክት እናገኘዋለን ማለት ነው። በየክፍሉ መጨረሻ ይሄ እንደሌሎቹ የተጅዊድ ህግ የያዘ ነገር አይደለም። ያው ለመለያየት ነው የሚጠቅመው ማለት ነው። እና ኢንሻአላህ ይሄንን ይመስላል። በተለይ እነዚህ ህጎች በደንብ የሚገባን ቁርአኑ ላይ ገልጠን ስንቀራው ተግባራዊ ስናደርገው ነው። እየነጣጠልን ባንዴ እንኳን መያዝ ከከበደን ትንሽ ትንሽ እያደረግን እያያዝን በጣም ቀላል ነው። ምክንያቱም አብዛኞቹ ተመሳሳይ ነገር ነው ያላቸው። ያንዱ አንዱ የተቃራኒ ነው። ሚም አሁን ማቆም ግዴታ ነው ካልን ላሙ መቀጠል አለብህ ማቆም አይቻልም ማለት ነው ትርጉሙ። በዛ መልኩ ስለሆነ በደንብ መከታተል አለብን። የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።